የኔ ጌታ እባርክሃለሁ 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 የትትልቅነው በጽዮን በክብሩ በዚህ እልፍ በፊቱ የሚሰግዱለት ቅዱስነት ግርማው ይኖራል ዘውትር በመቅደሱ እሱ የተደራጀው ፍጥረታት ስሙን ያወድሱ ጌታ ትልቅ ነው በጽዮን በክብሩ በዚህ እልፍ አእላፋት በፊቱ የሚሰግዱለት ቅዱስነት ግርማው ይኖራል ዘውትር በመቅደሱ እሱ የተደራጀው ፍጥረታት ስሙን ያወድሱ የዚህ አቅጣጫ Now
ጌታ ኢየሱስ ይባርካችሁ። ፓስተር ታደሰ ከሎስ አንጀለስ ለራቱ ያመሰግንልንና እስቲ እግዚአብሔር በአንድ ልብ ሆነን እናመስግነው። ተመስገን አባታችን፣ ጌታችን፣ መድኃኒታችን፣ አምላካችን፣ ፈጣሪያችን፣ ንጉሳችን ኢየሱስ ተባረክልን። ዛሬ ስላደረክልን ታላቅ ነገር ጌታ ሆይ ለሰው ልጆች ስላዘጋጀው ከፍጥረት ጀምሮ ሁሉ እናመሰግናለን። ውለታህን ጌታ ሆይ እንቆጥራለን። ተመስገን። ዛሬም የተጋቢዎችን መንፈስ ጠብቅ ጌታ ኢየሱስ ሆይ የተጋቡትንም ሁሉ ጌታ በሰላም ጌታ በፍቅር ሁሉ አንድ ልብ አንድ መንፈስ ሆነ እንዲኖር ያልተጋባውን ደግሞ ጌታ ሆይ በአንተ ፈቃድ በሰማያዊ ፈቃድ ከጽዮን በረከትህን ጌታ ሆይ አድርገህ ምሪትን ሰጥተህ ጌታ ሆይ እንዲያገቡ የምታደርግ አምላክ ነህና እንለምንሃለን። ዛሬም ደግሞ ጌታ ኢየሱስ ስላደረገው ነገር እናከብረሃለን፣ እንባርክሃለን፣ እናነግስሃለን፣ ከፍ ከፍ እናደርግሃለን። የቀረውን ጊዜ ሁሉ አንተ ተረከብ። መላእክታት ሁሉ በዙሪያችን የሆኑ ጌታ ሆይ ስለምንበላውም ስለምንጠጣውም ስለ ኑሯችን ሁሉ እናመሰግንሃለን። ይህን የቀረበው ማዕድ ጌታ በልተን አንተን ማክበር እንድንችል ኃይል፣ ጉልበት፣ ብርታት፣ ጤና እንሰጠን። ባርክልን። የቀረውን ጊዜ ሁሉ ተረከብልን። በጌታ በኢየሱስ ክርስቶስ ስም አሜን። ይባረክ። I
ውስጤን ነክቶ አንድ ነገር ይጎተጉተኝ ጀመረ ሌላ እንዳለማይ ምርኮኛ ያረገኝ ለካስ ፍቅር ነው አንተ መሰኝ ሌላ እንዳለማይ ምርኮኛ ያረገኝ አባ ፍቅር ነው አንተ መሰኝ የኃጢአቴን ከፍታ ደምስሶታል ቸሩ ጌታ መተላለፌንም ሽሮ ምሮኛል ዕዳዬ ከፍሎ ወዶኛል ቀንበሬን ሰብሮ ተነክቻለሁ በፍቅር ተነክቻለሁ ተማርኬያለሁ በፍቅር ተማርኬያለሁ ተለውጫለሁ በፍቅር ተለውጫለሁ ተፈውሻለሁ በፍቅር ተፈውሻለሁ በዚያ በቀራንዮ ሲቃ የዕዳ መዝገቤ ተዘጋ አርፌያለሁኝ በቃ ሆኖልኝ መልካም ጠበቃ አግኝቼው ዋስ ጠበቃ ውስጤን ነክቶ አንድ ነገር ይጎተጉተኝ ጀመረ ሌላ እንዳለማይ ምርኮኛ ያረገ ለካስ ፍቅር ነው አንተ መሰኝ ሌላ እንዳለማይ ምርኮኛ ያረገኝ አባ ፍቅር ነው አንተ መሰኝ ተነክቻለሁ በፍቅር ተነክቻለሁ ተማርኬያለሁ በፍቅር ተማርኬያለሁ ተለውጫለሁ በፍቅር ተለውጫለሁ ተፈውሻለሁ በፍቅር ተፈውሻለሁ ተነክቻለሁ ተማርኬያለሁ ከእንግዲህ የግል ሆኛለሁ ተለውጫለሁ ተፈውሻለሁ የሕይወቴን ጌታ አግኝቻለሁ ተነክቻለሁ ተማርኬያለሁ ከእንግዲህ የግል ሆኛለሁ
አሁን የጻፉት እንግዲህ ያለፋ ቢመስል ድካምን ቢያበዛ ቢያሰራ በአይነት ብዙ ዕቃ ቢያስገዛ ጊዜን አቴንሽንን ያን የሌለ አቅምን አስጨርሶ አማጦ ለፎቶ ተቀምጦ ቪዲዮ ላይ አስፈልጦ ምንም እንዲህ ቢያደርግ ፕሮግራሙ ሲያሰርግ ወደ ኋላ ማታ ከብዙ ቆይታ በምግቡ ሰዓት ነፍሴ ስትደርስ ለልፈት ከመሞቴ በፊት በረሃብ በጥማት መጀመሪያ ማንሳት የሚዜ በረከት ይለዋል። አይዲያ የመጣው ከአንደኛ ሚዜ ከዳጊ ነው። በጣም ለፋው እያለ ኮምፕሌን እያደረገ ነበር። እሺ እንግዲህ የመጀመሪያው ንግግር የሙሽሪት እህት ሂሩት ከኢትዮጵያ ልዩ ስሙ ልዩ ስሙ አያት ከአያት ወደዚህ ትመጣና የምትለውን ነገር ትላለች። እንግዲህ ቤተሰቡን በመወከል ከኢትዮጵያ ድረስ መታለች ሂሩት። በጣም ደስ የሚል ቀን ነው። እግዚአብሔር የሰራት ቀን ይህች ናት። በእርሷም ደስ ይበለን ሐሴት እናድርግ ይላል እግዚአብሔር ቃልና ይሄ ቃል በእውነት ለብሩክና ለቤት ተፈጽሞላቸዋል። በጣም ደስ ይለኛል። ጌታ ኢየሱስን በጣም ነው የማመሰግነው። ቅድሚያ እግዚአብሔር ነው መመስገን ያለበት። ለዚህ ክብር ያበቃቸው ነው። እግዚአብሔር አመሰግናለሁ። ያው ቤተሰብ መምጣት አልቻሉም በተለያየ ምክንያት እና በጣም ሞክረዋል። እስከ ትናንትና ማታ ድረስ በጣም ሊመጡ ሊፈልጉ ነበረ፣ አልቻሉም። በተለያየ ምክንያት እናቴም ትንሽ የረጅም ፍላይት አታርጊም ተብላ በሐኪም በዛ ምክንያት መምጣት አልቻለችም። ሌሎችም እንደዚህ የተለያየ ምክንያት ገጥሟቸው መምጣት አልቻሉም እና ግን በጣም መልካም ጋብቻ እንዲሆንላችሁ እግዚአብሔር በትዳራችሁ እንዲባርካችሁ ትልቅ ምኞት ተመኝተውላቸዋል እና ይህንን አደርሳለሁኝ። ሌላው ደግሞ ቤተክርስቲያን ስፔሻሊ ኦክላንድ ቸርች በእውነት እኔ ምን እንደምል አላውቅም። ሁሌ ባለፈውን ስመጣ በጣም አስገርማችሁኛል። በጣም እግዚአብሔር ይባርካችሁ፣ በጣም ይባርካችሁ። በእውነት ምንም ክፍተት እንዳይሰማን ነው ያደረጋችሁን እና በጣም ይባርካችኋለሁ። እግዚአብሔር ይባርካችሁ ከልቤ። ሌላው ቤትዬ ስለ ቤትዬ በጣም መናገር እፈልጋለሁ። ቤትዬ በጣም ምን እንደምን አላውቅም። በእውነት በጣም ከቤት ውስጥ 10 ልጆች ነን፣ ግን ከ10ችንም ለየት ያለ ባህሪ ያላት በጣም እግዚአብሔር የባረካት ልጅ ነች እና እግዚአብሔር ለዚህ ስላበቃት አመሰግናለሁ። በእውነት ለየት ስፔሻል የሆነ ባህሪ ያላት የሱስ በቃ በጣም አመሰግናለሁ። ይህን ስላሳየኝ ስለ እሷ አመሰግናለሁኝ። ስለ ሁሉም እግዚአብሔር ይስጥልኝ። አሜን። ቴንክ ዩ ሩት። እሺ እንግዲህ ቤቲን ከልጅነታችን ጀምሮ ነው የምንተዋወቀው እና በጣም ቶሎ ታገባለች ብዬ አስብ ነበረ። ለምን መሰላችሁ? በጣም ለሰርግ የቀረበች ልጅ ነበረች። ምክንያቱም እኛ ገና መኪና ክላክስ ለመንፋት በምናባረርበት ሰዓት እሷ መኪና ትነዳ ነበር በ17 ዓመቷ እና ሁሌ መሶብ የሚጭን መኪና የምትነዳው እሷ ነበረች። ፒክአፕ ነበራቸው እና የሙሽሮችን መሶብ የሚጭነው መኪና እሷ ነበረች የምትነዳው እና እኛ ከኋላ መኪና እያባረርን ስንሮጥ እሷ ትነዳ ነበር። በጣም ለሰርግ የቀረበች ልጅ ነበረች። አሁንም አራቀም ብዙም ቶሎ አግብታለች። እንግዲህ እንኳን ደስ ያለሽ። አሁን ደግሞ ዮፍታሔ ከዴንቨር ኮሎራዶ ወደዚህ መታ ንግግር ታደርጋለች። እዚህ ጭብጨባ። እግዚአብሔርን ላመሰግነው እላለሁኝ። የቤቲ ጋብቻ ስላየሁኝ ሁልጊዜ የምመኘው ነገር ነበርና ቤቲ ትምህርት ቤት ጓደኛዬ ነች። ዩኒቨርሲቲ አብረን የተማርነው እና she's very kind ነች። በጣም ሄልፕፉል ነች በሁሉ ነገር። እዚህም እኔ ከሷ በኋላ ነበር የመጣሁት እና ኢንፎርሜሽን በመስጠት ምን ማድረግ እንዳለብኝ ጋይድ በማድረግ ምናምን ብዙ ነገር ነበረኝ። እንደ ጓደኛ እንደ እህት ነች እና እግዚአብሔር እንደዚህ ስላበቃት በጣም የማመሰግነው በእናንተ ቤት። እናንተም ደግሞ በጸሎትም ሆነ በፕሮግራሙ ከኛ ጋር ሆናችሁ
ነኝ። በጣም ነው የማመሰግናችሁ። እግዚአብሔር ይስጥልኝ። እሺ፣ እናመሰግናለን። እሺ፣ ብሩኬ እንዴት ነው? ብሩኬ እንግዲህ በጣም ዝምተኛ ልጅ ነው እና እንዴት በምንድን ነው የጠየካት? ያው ፕሮግራመር ነው፣ ፒኤችዲ ያለው በፕሮግራም እና ሶፍትዌር ጽፈህ ነው ወይ የጠየካት ብለው ጠይቄው ነበር እና አይ በአፌ ነው የጠየኳት፣ ግን ቀስ በቀስ ነው አንዴ አፏ ብቻ አልጠየኳትም ብለዋል። እንግዲህ በጣም ደስ ይላል። ዝምተኛ ይመስላል ግን ዝምተኛ አይደለም። ዛሬ እንደውም በቃ ዝም በል እያለ ትዳር ኦልሬዲ ቀይሮታል ማለት ነው። እንግዲህ ከመጀመሪያው በጣም ደስ ይላል። መቀሌ እሱም ትምህርት ቤት አብረው ሄደዋል። ለብዙ ዓመት ጓደኛው ነው ቆይተዋል ማለት ነው እና ያው መቀሌ የነበረውን በተለይ የካፌ ላይፍ ትናንት በጣም እየነገረን እየተደሰትን ነበረ። ካፌ ውስጥ ያለውን ግድያ ለመግባት የሚሰራውን የምግብ አይነት ስጋው ከምን እንደሆነ የማይታወቁ ብዙ አይነት ስጋዎች እንደበላ በፎቶ እንዳያችሁት ትንሽ ካሳ አለም ነበረ እና ኤኒዌይ ስለ ብሩክ ደግሞ እስቲ የብሩክ ጓደኞች ሶሪ በጣም Well, I did not expect this. Anyway, thank you. Betty and I, our friends about 5 years ago, for about 2.5 years. Betty, but I'm Tatari, and she's very likable, hard worker. She's always on time. በጣም የተመሰገነች ሰራተኛ ነበረች። ስለ ብሩክ ብዙ ተጫውተኝ ነበር። እንደገለጸው ብሩክ is very humble, very nice guy. We spent a few days together when he came to visit last time. Right away I knew this is the guy who deserves to have any ማለት ነው። And Brooke, congratulations as well. You guys deserve for each other. Very, very beautiful couple. Thank you. That's it. You're behind. Eshi, አሁን ደግሞ ጥላሁን ከሳንዲያጎ አለ እዚህ። ጥላሁን ከሳንዲያጎ እስኪ እናደርገዋለን። እንዴት አመሻችሁ? በጣም ይባላል አብዛኞቻቸው ከቤት ጋር ሳንዲያጎ አንድ ትምህርትና ብዙ ጓደኞች አሉ። ግን አጭራቸው ብቻ መኪና እንዳተሰራባ እኔ ገጠመኝና ባችና እሱ ቤት መኪና መላት ከነበረቱ መካከል መኪና እንዳምችል ሰው ነበር። አንዱ ጓደኛቸው መኪና ገዝቶ እኔ ጊዜ እሱ ገና አራት ኢትዮጵያ መንጃ አውጥቶ መኪና እዚህ ላይ መኪና ገዛ። ስለዚህ ለኔክስት ዴይ ቤት ይዛው እኔ መኪና ልገዛ እኔ መንጃ አውጥቻለሁ፣ ግን ገና እየተናጠጠው ስሄድ ምን ቢሆን ጥሩ ነው ሜክሲኮ የመጨረሻዋ ኤግዚት እና አናውቀው ሁላችን በተማሪ ጊዜዋ ጌታ ነው ሜክሲኮ ገባ ማለት ያለው ከተማ ዩሮስ ዳውስ ሌላ በኔ ነገር ነበረና በጣም ኢንጆይ አድርገነዋልና ሌላኛው ይሄን ነገር ነው። አሁን በጣም ጥሩ ቀን እንደነበራችሁ አስባለሁ። እንግዲህ ሙሽራው እኛ ጋር ነውና በጣም ኢንጆይ ነገር ነው እና የኔን ቻሌንጅ ሶሻል አድርጋችሁና ከፎቶዋቾች ጋር ስለሚገናኝ በጣም በጣም ወደው ያለው እና ቻሌንጅ ወዝ ውሃ ትገኛል
እና ፎቶዎቹ በግራ በቀኝ በቶፕ ነው እንደዚህ ማለት ኦል ሻትስ እና እኔ ውሃ ተቶኛል ውሃ ስጠጣ ደግሞ ማታገሱ እና የዛሬዎቹ ውሃ ይጣላሉ ማለት ነው ውሃ አይታችሁ እና አይሆፕ ሲሆን እንዳደረጋችሁ አስባለሁ በጣም ነው የምታምሩት was wonderful thing ብዙ ሰው እንዲያደርገው የምንመኘው ነገር ነውና ስላደረጋችሁትና ወደዚህ ነገር ስለደረሳችሁ በጣም ደስ ብሎኛል። ሌላው በጣም ማመስገን ፈልጋለሁ ቸርች ያላችሁ በተለይ ፋየሮቹ በጣም ደስ የሚል ነበር ወስ ግን ወደ እና ደስ ብሎኛልና እንደውም ሰርጌ ወደኋላ ማድረግ የሚቻለው ማለቀው እነሱ ጋር በጣም ጥሩ ልጅ ናት። በጣም ካይንድ አብረን አጭር ጊዜ ነው አብረን የነበርነው አንድ አካባቢ ሁላችንም አዲሶች ነበርን እና she was very kind and likable below the express ያደረገው but she's like that እና the next day really 4 or 5 weeks earlier ነው ከሷ የመጣሁት ከዛ በኋላ ነው እሱ የመጣችው the next day like ረጅም ጊዜ እንደምንተዋወቅ ነበር ጓደኝነታችን የነበረው እና she's that likable እና አንድ አይነት ሰው ናት ብሩክ you're lucky but it's planted like ያኔ ነበር የተማው እና ላይክ ኢየሱስ እንትማን ማለው ናትናኤል ይመስለኛል አይደል ከበለስ በታች አየው ያለው አይ እንደዚህ ፎቶ ምናምን ሳይ ሰርጉንም ላይ የተቀመጠው ፒክቸር ሳይ እነዚህ ልጆች ግሩፕ ኦስትራሊ ለዛ ነው በጣም ከሩቅ ነበር ያያት ማለት ነው አሪፍ ማለት ሳልሰጥ ይራ ራሱ ማለት ነው Thank you. Open choir standing. Thank you. Open choir በጣም እግዚአብሔር ይባርካችሁ ስላደረጋችሁ it was great. አሁን ደግሞ መንበረ ከሳን ሆዜ መንበረና ቤቲ መቀሌ አብረው ነው ትምህርት ቤት የሄዱት እና ነን ካፌ ነበሩ እና የሚታወቁት ሁሌም አብረው ነበር የሚበሉት ነን ካፌ ማለት ካፌ የማይበሉ ማለት ነው። በጣም አይነፋኔ ቤቲ በጣም እሷ እዚህ ስላለ ሳይሆን ያው ሁላችሁም ታውቃላችሁ ብዛት መቀሌ ዩኒቨርሲቲ የምትማሩ ልጆች በጣም ፖዚቲቭ የሆነች ልጅ ነች። ብዙ ጊዜ ኦፊሻል እኛ ቦይፍሬንድ ገርልፍሬንድ የምንላቸው ልጆች እሷ ኦፊሻል እነሱ ካልነገሩን በስተቀር ለምንድን ነው ቦይፍሬንድ ገርልፍሬንድ ምትል ነበረች እና ደግሞ ምስለኛ በዛን ሰዓት ከግሩፓችን በጣም ብዙ ገንዘብ ቦር ይላክላት እና ብዙ ጊዜ ያው አብረን ነው የምንሄደው ዳሽን ባንክ መቀሌ እና ያው ከተሰጣት 10% ቤተሰብ ከላከላት 10% ለጎዳና ተዳዳሪዎች አድላ ነበር የምትመጣው። በጣም so caring እኔ 10% አንድ ሺህ ከተላከ 100 አድላ የምትመጣው እና በጣም ይገርመኝ ነበር። እኔ ሰጥቼ አላውቅም ያው ስለማልሰጥ ያው ከሷ አበደራለሁ እና ቤቲ በጣም very caring ይመስለኛል። በጣም በቀለም ትምህርት በጣም ስማርት ነበረች። ብዙ ጊዜ ወንድሟ ናቲ ይደውልላት ነበረ እና ካልኩለስ በስልክ እሷ መቀሌ ዩኒቨርሲቲ ሆና እሱ ኢትዮጵያ ሆኖ አዲስ አበባ ሆኖ ካልኩለስ በስልክ ነበረ መልሱን የምትነግረው እና በጣም ይገርመኛል እና እርግጠኛ ነኝ ያ ኢኩዌሽን ለእኔ ቢሰጠኝ ምናልባት በሳምንትም ላገኝ ይችላል ያንን መልስ እና ሁሌ በቃ ኦ ማይ ጋሽ እኔ በጣም ዳምብ ነኝ ብዬ ነው የማስበው
እና በጣም she's very very smart እኔ በጣም ደስተኛ ነኝ በሷ። ያው እንግዲህ the only thing የቀደምኳት ምናልባት አሁን ኦልሬዲ ሁለት ልጆች አሉኝ። ሆፕፉሊ አትቀድመኝም በልጆች እና እግዚአብሔር ዳንሽን በጣም ይባርክሽ። በጣም ደስ ያለኝ ቤትዬ ቤትዬ በጣም ስማርት የሆነች ልጅ ነች። እንግዲህ በደንብ ቻሌንጅ እንድታደርገው ባሰጥቷታል። ባይ ዘ ዌይ ከፊታችሁ ያለ ኤምኤንኤም እስኪ አንሱት እስኪ። ኤምኤንኤሙ ዝም ብሎ ኤምኤንኤም እንዳይመስላችሁ በከስተም የተሰራ የታጠበ ስማቸው አለበት ላዩ ላይ እና እንዳትፈሩ ሆነ ስኳርም በጣም አለው የታጠበ ሆነ እና በደንብ ለመብላት አትፍሩ። ኦኬ አንድ ሁለት ሰዎች አጫጭር በጣም ጊዜ ይናገሩና እንጨርሳለን። ኦኬ ሁለት ደቂቃ የኦክላንድ በጣም ጓደኛዋ ደግሞ ገኒ ወደዚህ ትመጫለች። አደግ ወለ ገኒ ያንኛው ጊዜ ምስለኝ በዘመን የገባት ግብር ውስጥ እስኪ ለገኒ ያንን ይገባ ለቤተሰቦቿ በጣም ቆንጆ ነገር ያደረገችው አምስት ነርቭስ ብሩክንም የዛሬ 11 ምናምን ነው የተዋወቀው። በስልክ አውቀዋለሁ። ቤቲና ደራ ምናምን ሲላል ጓደኛዎቹ እንደሆኑ ነበር የማውቀው፣ ግን ሁሌ ጠረጥር ነበረ። ስለዚህ በመሆኑ በጣም ደስ ብሎኛል። የሚወደው ሰው ማግባት በጣም መልካም ነገር ነው፣ የማይገኝ ነገር ነው እና እድለኛ ናት፣ እሱም እድለኛ ነው በጣም። ቤቲ በጣም ልጅ ናት። እንኳን እግዚአብሔር ለዚህ ያበቃች። በጣም እሺ፣ እናመሰግናለን። በጣም ብዙ ሰዎች ስለቤት ስለብሩክ መናገር ይችላሉ። በደፈናው ግን ፐርፌክት ካፕል እግዚአብሔር ትዳራቸውን ይባርክ። አሁን ሰዓት ስለሌለ ቀጥታ ወደ ኬክ ፕሮግራም እንሄዳለን።
Yeah.
That's how we
ያላገባችሁ ቤት ቆመን እልል እያለን እያጨበጨብን እንሸኛቸዋለን። Yeah.